ሰላም ሰላም ውዶች ማሮቼ ፍቅሮች ትላለህ ሀቢባ። ዛሬ የሆነ ነገር ላሳያችሁ። ተመልከቱ ተመልከቱ። ይሄ ቅጠል ምንድን ነው? ምን ይመስላችኋል? እችም አረብ ሀገር ቅጠል አዲሳችን አይደለም ትላላችሁ፣ እኔ ግን ተለይቶብኛል። ይሄ ማለት ነው ወትማ ውጭ የሚሰራው ልጅ ነው አይዶ ያመጣው፣ ገበሬው ማለት ነው። ገበሬ ነው የሚባለው በእኛ ሀገር አመል ነው የሚሉት መሰል በአረበኛ። ይሄ ማለት ነው እና ምን ልላችሁ ነው፣ ወደ ገደለው ትገባ። ይሄ አሁን ሊቀቀል ነው እንደዚህ ብሎ ማለት ነው። ከዛ ሊቀቀል ነው፣ በጨው ነው የሚቀቀለው። በጨው ይቀቀላል፣ ከዛ ይበላል። ይሄን ራሱ ቅጠል ቁረጠው ብላት እንዴ ያለ ሴትዮዋ እስከዚህ እስከ ግንዱ ነው እንዲበላው አለች። እስከዚህ ይሄ መጣል የለበትም ማለት ነው። ይሄ አበሻ እኮ ያገኘውን ያለ መብላት ነው የደህየችው አይደል? እዚህ ጋር ዘፈዝፍ ነው ይታጠባል በጨው። በዚህ ነው የሚጣደው። እኛ ሀገር ከብት ነው የሚበላው እኮ ማርያም። አይ ጉዳይ አበሻ እንዴት ተዝነው ተመልከቱ። አጥንት እንዴት አወፋፈሩ። ከዛ ለምን እንደሚጠቅም ታውቃላችሁ? ሴትዬ ማለት ነው። ለምንድን ነው ሞተበሎች ማለት ነው። እኛ ጋር ከብት ነው የሚበላው አልኳት። በሄይታ ነው የሚሉት ማለት ነው በእነሱ በአረብኛ። ከዛ ለምንድን ነው እላታለሁ። ጥሩ ነው አለኝ፣ በጣም ጥሩ ነው አለች። እንደ ሳውዲ እኮ ማርያም ነፍስ እንዴት ያለ ችጋራም ሀገር ነው። ሳውዲ እንደ ኩዌት፣ ዱባይ ይግደለኝ። ኩዌት እና ዱባይ ያላችሁ ሳውዲ እንዳመጡ ምንም ነገር የሚወርቅ ነገር የለም እዚህ ሀገር። እና ምን ልላችሁ ፈልጌ ነው፣ ለምንድን ነው የምትበሉት ስላት ሆድ ያለሰልሳል አለች። ሆድ ያለሰልሳል አለች። ሽንት ቤት ስንወጣ አያስቸግረንም ማለት ነው። ሆድ ድርቀት ያለበት ሰው ማለት ነው። ለሆድ ድርቀት አሪፍ ነው አለ። ስለ አማርኛ ይቅርታ እና ወዶች የሆድ ድርቀት ያለባችሁ ብሉ። እኛ ግን ያው አልለመድነውም፣ እኛ አልተለመደም ብሎ ልላችሁ ፈልጌ ነው። በጨው ነው የሚበላ አለች ሴትዮዋ። እኔ ነው የምቀቅለው ግን እኔ አልቀመስኩም ብያለች ሴትዮዋ። ያልበላም ሀገሬ ከብት ነው የሚበላው። እኛ ከብት ምን ማለት ነው አለች። እና ታዲያ እኛ ለላሞች
ለከብት ነው አይደን የምንሰጠው እንጂ እኛ ጋር አይፈላም አልኳት። አሉማ ነው መሰል ስሟ፣ አሉማ ነው። እኛ አሉማ ነው የሚባለው። ቅጠሉ ተመሳስሎብኛል። አሉማ ነው የሚመስል። በነገራችን ላይ በፊት በመቼ ነው በክፉ ጊዜ በ77 በሚሉት የአሉማ ፍሬ ይበላ ቆያሉ። አያቴ ያወራ ሰማለሁ። ትልቅ እህቴ ራሱ ማለት ነው በ77 ነው የተወለደችው እና የአሉማ ፍሬ ክርስትና በምን ትነሳሉ ማለት ለቄሶቹ ማለት ነው። ከዛ የአሉማ ፍሬ ፈይተን ፍሬ ነበረዋል። በጣም መሬቱ አሉማ ነበራሉ እንዳለ የያዘው አገሩ ማለት ነው። ከዛ እና አሉማ ፍሬ ፈይተን እንጀራ ጋግረን አስቆረምና አለ አያቴ ማለት ነው። እናቴም እንደዛ ብለኛለች። ትልቅ እህቴ ማለት ነው ክርስትና ትነሳ በአሉማ ፍሬ ነው ክርስትና የተነሳችው ለቄሶቹ እና ይሄ ያፈራል አሉ እኛ ሀገር ማለት ነው። ይሄ ነው መሰል የሚያፈራው። ካሜራው ጥራት የለውም መሰል በአንድ እጄ ስለሆነ የምቀርጸው። ይሄ እዚህ ውስጥ ማለት ነው። ይሄ በጣም እንደ ሾክ ነው የሚወገኝ። ይሄ ያፈራል አሉ። በዚህ ፍሬ በእጃችን ቅንጥስ አድርገን አላያቴ ማለት ነው። ፍሬው ከዛ ቁና ላይ አስተናላ እሱን ፈይተን አስነሳን። ጠላም ይሆናል አለ እና እንደዛ ነው እላችኋለሁ ውዶቼ ማሮቼ። እዚህ ደግሞ ቅጠሉ ተቀቅሎ ይበላል እላችኋለሁ ውዶች። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ፣ አብረን እንደግ ማሮቼ። በቃ ቆየ ቪዲዮ ተለቀኩ። በፊት ታች እየወረድኩ ስንዴው ላይ ስንዴ ነበር። ስንዴውም ታጨደ ታላሳያችሁ ማለት ነው። ስንዴው ተወቃ ባለፈ ያሳያችሁ። ወይ ግድ ያምረው እንባጮ ነው የሚመስለው። ሀገራችን እንባጮ ነው እንደዚህ አሮጊቷ በጣም ተወደዋለች። ልጆች እንኳን ያን ያህል አይደለም ይበላሉ፣ ግን መች እንዳረጉ እንትን ዳቦ ጋር ነው እያጣበቀች ነበር። ወይኔ ኧረ መሀል ጉድ ነው አለች ለሀገሬ ሰው። መሀል ጉድ ነው እና ለቅመሰው ትሉኛላችሁ፣ ግን ያመኛል። እስኪ ንገሩኝ፣ ይበላል አይበላ? አበሻ ይበላል አይበላው? እስኪ በኮሜንት አስቀምጡ። በጣም ቅጠሉ ያምራል። እችም እነሱ እየበሉት ምንም አልሆነም። እኔ ማለት ወድ ድርቀት አለብኝ። ውሃ በጠጣ ምንም በምን ታውቃላችሁ፣ አረብ ሀገር መቼም አንጀታችን ተጣብቋል። ማርያም ፈጣሪ ለሀገራችን ያብቃን እንጂ ውዶች፣ የእውነት ጸሉ እስኪ ሀገራችን ሰላም ሆኖ እውነት ከባርነት ወጥተን ብቻም እንደምናላቀም እኔ ግን መረር ብሎኛል። ማርያም እንዳስመረረኝ ታውቃላችሁ። በተለይ ልጆቹ እንደ አሮጌ ቤት የምትሰሩ ወይ
አረረኝ ያለ በተለይ ምን እንዳስመረረ ታውቃላችሁ? የባለፈው ፍራሽ መጎተቱ ፍራሻቸውን እንኳን አናሱ ማርያም 6 ልጅ አላት። የሚገርማችሁ ነገር ማለት ነው 6ቱም ሁላ ሰራተኛ የላቸው። ትምህርት ትዘጋ ሳምንት ሆና ሮብ ማታ ነው የሚመጡት። ሳምንት ሮብ ማታ ከች ሸንጣቸውን ጠቅልለው ሮብ ማታ ከች ሸንጣቸውን ጠቅልለው እናታቸው ጋር። እሷና እኔማ እኮ በቃ ውስማ ዓለም እኮ ነው። ከዛ አንፍሪው ቁሉ ነው። ከዛ አንፍሪው ቁሉ በቃ አንዷ እዛ ትጠራ፣ አንዷ እዚህ ትጠራ፣ አንዷ ነይ ቃጠያ፣ አንዷ ነይ ፍራሽ አንሺ። ቃሬም ተስሎሉ ነገር እግዚአብሔር ይመስገን አሁን እየጨረስኩ ነው። እሷና እኔማ ትንሆን ወይኔ መንግስተ ሰማያት በቃ ግን አይቆዩም። አሁን በተለይ 2 ወር ክረምት በቃ እዚችው ናቸው። ትምህርት ተሰጋ በቃ በቤታቸው ሰራተኛ ስለሌለ ማርያም ነው የምላቸው ቤታቸው ሂጄ ማለት ነው። እቃው የስንት አመቱ እቃ ሻግቶ መቅሳላው ላይ ማለት ነው። እንደዚህ እቃ እያጠራቀሙ የሚበሉበት ሳህን ያጡ ሂደው ለቅለቅ ውጥት ብልት ነው። ከዛ ተቆሻሻው የእቃ እንኳን ማጠቢያ የላቸውም ማሽን። ማንኪያ ደግሞ ተፈልጉ ያችን ማንኪያ ብድግ አድርገው አጠባ አድርገው ብልት በዛች ማንኪያ። አቤቱ መሐረን አረማሪያም ነው። ዱባይም ኩዌትም ሄጃለሁ። እንደ ሳውዲ ችጋራም ሀገር የለም። የእውነት ችጋራም ሰራተኛ ለምን አያመጡም አልኳት ባለፈው ሴትዮዋ። የላቸው በቃ በየለም ቁላ ነው የተወለዱት። ማርያምን እንዲሁ አትሳቁብኝና እንዲሁ በቃ የለም እያሉ ነው የወለዶቻቸው እናት አባቶቻቸው። የለንም እያሉ ነው የወለዱት። አትሳቁ ባይሆን ያን ነገር ታረጓሉ እኮ የለም እያሉ ታረጉ። ያው የሚወለደውም ልያው ነው አሉ የሚሆነው። መሮኛል ማርያም። አሁን ግን 6 ወር ቀረኝ። ሊቃማ የተሰራው በመጣው በ3 ወር ነው። እሱን ታጨርሻ ከጅም እያሉ እንግዲህ ገና ጦርነት አለ። እኔ አገባኝ የመጣሁበትን አውቃለሁ። ቀኔም ብያቸዋለሁ። ለዛውም 1000 ብር ማርያም ቋንቋ የሚችልን መድበልን በጥቅቅ አድርጌ ቋንቋም ምግብም ሁሉም ነገር እሰራለሁ። ግን 1000 ብር ኧረ እንዲያው ሳውዲ አትንጡ ማርያም። እንዲያው ሰዎች እንዲያው ብቻ ሀገራቸውም ከባድ ነው። ውዶች በሰላም ለሀገራችን ያብቃል። ህጋቸው ከባድ የሆነ ነገር ቢሆን እና 1000 ብር ነው ሁሉ የምትጠገረረው እላቸዋለሁ። 1000 ብርን ተከፍሎ ሳሙና ሻምፖ በራስሽ 1 አመት የሆነኝማ ተጣልቼ መክተብ ውሰዱኝ አልኳቸው። ሳሙናና ሻምፖ በራስ 1000 ብር ተከፍሎኝ ግን የገደለን እኛ የጥንብ መንግስት ነው። አፈሪ ብላና መንግስታችሁ ነው አለች ሴትዬ። ማነው አሮጊቷ? መንግስታችሁ እኮ ነው። 1 ሺህ ብር የተፈራረመው የኛ መንግስትና የእናንተ መንግስት አለች እንጂ ከዛ በላይ ተሆነ ሰራተኛ ማንጣት ፍላጎት የለንም ማለት በርካሽ ስለሆነ ነው እንዳለ። ኢንሻአላህ እናንተም እኛ ሀገር መጣችሁ ትገረድ ያላችሁ ብያታለሁ። ሴትዮዋ ጋር ማለች ሁሌም ሰልፍ ነው አሮጊቷ ጋር። እና አይቀርም ጥሩ እኛ ባናየውም የልጅ ልጆቻችን ያውታል። እንደዚህ ነው የምታደርገው እላችኋለሁ። ፈጣሪ ለሀገራችን ያብቃን፣ ከባሪያነት ያውጣን። የእውነተኛ እኮ እንዲህ ሰው አንቆጠር
እና እንደዛ ነው እላችኋለሁ ውዶች ማሮች። እና እንደጋገፍ፣ ባለው ነገር እንተጋገዝ። አሁን ይሄ ዩቲዩብ የሚባል ብር የሚያስከፍል ተሆነ ስራ አድርገን ሀገራችን ገብተን፣ ግን የኛ በሻ መቀኛ ነው። በራሳችን እኮ አንደጋግፍ። እኔ አንድን ሰው ሰፖርት ታረግ፣ ያ ሰው ደግሞ እኔን ሰፖርት ያረግ፣ እናርጋል። ግን ምቀኝነታችን በዛው ልክ ሆነ። ፈጣሪ ከክፋት ያውጣን። ይህ ሁሉ ኃጢአታችን ነው። ሀገራችንም ይህ ሁሉ ደም የሚፈሰው፣ ይህ ሁሉ ሰው የሚያልቀው ያሳለፍነው ኃጢአት ሊሆን ይችላል። ጣሪ ብቻ እስኪ ይሄ እንደዚህ ተደርጎ ታዲያ እላችኋለሁ ውዶች። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እሺ የኔ ውዶች